ብለህ አስራት ትሰጣለህ። ወንድምህን እዛ ገደሉ እያልክ ሴራ እያሰራ አንተ ቁጭ ብለህ አብረህ ጨብጠህ ቁጭ ብለህ ክትፎ በልተህ ውሃ ጠጥተህ አብረህ ጠጥተህ መጀመሪያ ሰላም ብለህ አቅፈህ ምን ብለህ ቃላት አልተግባባንም ብለህ ያለብህን ገንዘብ አስገባ ተብሎ ስትጠየቅ ጨርሱት ግደሉት ብለህ ትደውላለህ። አገር ሰላም ብሎ አገሬና ለማለው ብሎ ሄደ ሰውዬ እዛ ሲደርስ ሬሳ ሆኖ ይመጣል። የልብ ክፋት አየህ። በሳውዝ አፍሪካ ላይ የተቀመጣችሁ ወንድሞቻችን ከገቡ በኋላ እፍና አድርጋችሁ ተቀምጣችሁ ቤተሰብ እዚህ እያስጨነቃችሁ ሚሊዮን 3 ሚሊዮን 4 ሚሊዮን እያላችሁ የምትጠይቁ ያበሻ ልጆች የኢትዮጵያ ልጆች ረፍ አረብ ሀገር ላይ ተቀምጣችሁ አረቦች አደረጉ ለማለት እያስመሰላችሁ ምስኪን የገጠር ልጅ ወደ ኋላ እግሯንና እጇን እያሰራችሁ ራቁቷን እየገረፋችሁ ቪዲዮ እየቀረጻችሁ እየለቀቃችሁ ያውላችሁ እገላታለሁ ነገ 4 ሚሊዮን 5 ሚሊዮን እያልክ የምትጠይቅ አንተ የኢትዮጵያ ትውልድ ረፍ። ከዚህ ከሆሳዕና መድረክ ላይ ቆም ያለው በቅርብ ቀን ራስህ እናትን መቅበር እስከሚያቅት እህትን ማየት እስከማትችል እግዚአብሔር እንዳይነጥቅ ተጠንቀቅ። አየህ በጣም የጭካኔ ጥግ የ19 እና የ20 ዓመት ልጅ ራቁቷን ታረጋታለህ። በገመድ አስረ እንደዚህ ድረሱልኝ እያለች እንድትጮህ የፈላ ውሃ ሰውነቷ ላይ እየደፋ ግን አረብ አይደለም ራስህ አበሻ ነህ። አበሻ አንተ ደላላው አንተ ነህ። አንተ እናት በጉልበቷ መታቸች ከቸች እየዞረች ልጄ እንደዚህ ሆነ እያለች ለማኝ እያረክ ያለው አንተ የሰው ሻጭ ረፍ ይልሃል እግዚአብሔር። ቁጭ ብላችሁ ደግሞ ሰውን እየነገዳችሁ ትውልድን ከቤቱ እያስወጣችሁ ሚሊዮን እየተቀበላችሁ ትውልድን ጎዳና ላይ የምትጥሉ በየበረሃው የምታንከራትቱ ለውሃ ራት ለዘንዶ ለአዞ ራት የምታረጉ እናንተ ደላላዎች ረፉ። ገንዘብ እየተቀበልክ ትውልድ የምትጨርስ አንተ ረፍ። ይኸውልህ መጽሐፉን ግባና አንብበው። ሰው ሻጮች ነጋዴዎች ናቸው። እኔ አይደለሁም።